ቀንበሬን በላያችሁ ምን በሉ ቀንበሬን በላያችሁ ተሸከሙ ያለው ለምን ግልጽ ነው አይደል? ምክንያቱም እኔና እናንተ አብረን ምን እንበል እንጠመድና ማረስ የሚገባንን በደንብ አድርገን እንረሳው። የዳናው ለስራ ነው። አሜን ነው። የዳናው ከጌታ ጋር ለመጠመድ ነው። የዳናው ከጌታ ጋር አብሮ ምን ለመሆን ነው? ሰራተኛ ለመሆን ነው። ሰነፍ ሆኖ ለመቀመጥ አይደለም። በኢየሱስ ስም ከአእምሯችን ውስጥ ሰይጣን የዘራው ማንኛውም ስንፍና ካለ የጨነገፈ ይሁን። አሜን አሜን ነው ወይ? ይሄን ልንገስጸው ይገባል። ይሄ የእንቅልፍ ምልክት ስለሆነ በተለይ በመንፈሳዊ አቅጣጫ በመንፈሳዊ ነገር ላይ ብዙ ጊዜ እንደ አማኝ እንደ ቅዱሳን አገልግሎት ተብሎ ብዙ ጊዜ የሚታመነው መድረክ ሆኗል። አንድ ሰው አገለገለ የሚባለው መድረክ ላይ ምን ሲል ነው? ሲቆም ነው። የሚገርማችሁ ነገር በመጽሐፍ ቅዱሳችን ብናጠና ማለት ነው ብናጠናው መጽሐፍ ቅዱስን ብናጠናው ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን እግዚአብሔር ለመቅደሱ ለድንኳኑ ለቤተ ክርስቲያኑ ልዩ ልዩ ምንን ሰጥቷል? ስጦታዎችን ሰጥቷል። ከ101% ብቻ ነው ምናልባት ከመድረክ ጋር የሚገናኝ። የቀረው ግን ከምን ጋር አይገናኝም? ከመድረክ ጋር አይገናኝም። ከጀርባ ነው ጫውታው። በአንደርግራውንድ ውስጥ ነው ያለው። ምክንያቱም የአገልግሎታችን ደሞዝ ከፋይ ሰው ስላልሆነ ከፋዩ እግዚአብሔር ስለሆነ አብዛኛው አገልግሎት የሚታይ አይደለም። የሚታየው እኛ ፍሬያማ ይሆንለታል። ስለዚህ አንዳንዶቹ መድረክን በመጠባበቅ ዘመናቸውን ይጨርሳሉ። መድረክ በመጠበቅ ዘመንን አትጨርስ። እግዚአብሔር ጸጋን ሰጥቷል። በሰጠ ጸጋ ቢዚው አሜን ነው ወይ? ቢዚ ነው። አገልግሎት የምን ጉዳይ ስላልሆነ የዝና ጉዳይ የመድረክ ጉዳይ ስላልሆነ ማለት ነው። አንዳንዱ ይጠብቃል። በቃ እግዚአብሔር እስኪቀባኝ ጊዜ ድረስ ተቀብቶ እስኪቀባኝ ጊዜ ድረስ ይላል። ጸጋ ተቀብሎ ጸጋ እስኪሰጠኝ ድረስ ይልና ወደ ጌታ ያሸልማል። እግዚአብሔር ከኛ ይከልክለው። አሜን። እግዚአብሔር ከኛ ይከልክለው። አሜን። የቤተ ክርስቲያን አገልጋዮቻችን የኛን ጸጋ ቢረዱ መልካም ነው። እግዚአብሔር የሰጠንን ጸጋ አንደርስታንድ ቢያደርጉ መልካም ነው። ነገር ግን ባይረዱትም እንኳን ከነሱ አይን ተሰውረን የምንሰራቸው የምናገለግላቸው በጣም ብዙ አገልግሎቶች አሉ። እስቲ አሜን በሉ። አሜን። የወደቁትን ማየት፣ ለሰዎች መመስከር፣ ሰዎችን መጠየቅ ከምነግራችሁ በላይ እግዚአብሔር በልባችሁ ላይ ሸክም አድርጎ ያስቀመጠውን ነገር አታውሉት፣ አታሳድሩት። ሸክም አድርጎ ያስቀመጠባችሁን ነገር ስሩበት። አሜን ነው ወይ? አሜን። ተንቀሳቀሱበት። እግዚአብሔር በውስጥ ባስቀመጠው ተንቀሳቀስ። የማንንም ፈቃድ አትጠብቅ። የማንንም ፈቃድ አትጠብቂ። ሽልማቱ በቤተ ክርስቲያን መድረክ ላይ አይደለም ያለው። ሽልማቱ ሰማይ ነው። አሜን ነው ወይ? አሜን። ይሄንን ብዬ ሳውራ ይሄንን ብዬ ስናገር በቤተ ክርስቲያን ውስጥ ያለውን ነገር ለማጣጣል ፈልጌ አይደለም። ግን ሚስ አንደርስታንዲንጎች ከበዙ እስኪረዱኝ ብለን ስራ ፈት አንሁን። ተንቀሳቀስ። በኢየሱስ ስም ተንቀሳቀስ። እግዚአብሔር ወደሚመራን ነገር፣ እግዚአብሔር ወደሚያመለክተን ነገር፣ እግዚአብሔር ሸክም አድርጎ የሰጠንን ነገር ስንሰራ ማለት ነው አንደኛ የእግዚአብሔር ጸጋ እየጨመረ ይመጣል። አሜን ነው። አሜን ነው ወይ? ስለዚህ ዝም ብለን አንቀመጥ። እጃችንን አጠማምረን የምንቀመጥ ከሆነ መጨረሻ ላይ ራሳችንን ወደ መብላት ራስን መብላት ማለት እኮ ግዴታ እንደዚህ ራስን መነካከስ ማለት እኮ አይደለም። በገዛ አንደበታችን ራሳችንን እንኮንናለን፣ ራሳችንን እንረግማለን። እኔ ምን አይነት ሰው ነኝ እንላለን ስላልሰራንበት። ያ የእግዚአብሔር ነገር ራሱ ፖይዝንድ ነው የሚሆነው። ወደኛ የመጣው የእግዚአብሔር ነገር ይዘነው ምንተኛው አይደለም። አሜን ነው። የምንሰራበት ነው። አሜን ነው ወይ? የምንንቀሳቀስበት ነው። የእግዚአብሔር ጸጋ የሚያተጋ ነው፣ የሚያስሮጥ ነው። እስቲ አሜን በሉ። እጅንም እግርንም አእምሮንም ኑሮንም ትዳርም ልጆችንም ሁሉንም ነገር ሰራተኛ የሚያደርግ ነው። ስራ ፈት ወደ ነበረው ወደ ኖህ መጥቶ ነው እኮ እግዚአብሔር ለዘመናት ቢዚ ያደረገው። ምን ሰጥቶት?
ነገር ስራ የሚል ቃል ሰጥቶት ዛሬም እግዚአብሔር ስራ ብሎ ይሰጣል። ስራው እሱ ስሪው ያለሽ ነገር አለ እሱን ስሪው። በዛ ውስጥ ምን አለ? ከእግዚአብሔር ዘንድ ሽልማት ማግኘት አለ። ራሳችንንም ደግሞ ምናድነው እግዚአብሔር በእኛ ውስጥ ባስቀመጠው ነገር ቢዚ እየሆነን ከመጣ ኢየሱስም እንዳልኳችሁ ሊጠምደን ነው የመጣው። ከራሱ ጋር ሊጠምደን ከእግሩ እኩል ሊያንቀሳቅሰን ከሱ እኩል ሊያንቀሳቅሰን። አሜን ነው። አሜን ሃሌሉያ። መቼም በሬና በሬ ውስጥ ቀንበር ሲገባ ምክንያቱ ለምንድን ነው? ለማረስ ነው። ስለዚህ እግዚአብሔር ይረስብህ። አሜን አሜን ነው። መጽሐፍ ቅዱስ ምሳሌ 6 ከ6 እስከ 10 እስከ 11 እንደዚህ ይላል። ምሳሌ 6 ከ6 እስከ 11 ላይ አንተ ታካች ወደ ገብረ ጉንዳን ሂድ። ምሳሌ 6 ከ6 እስከ 11 አንተ ታካች ወደ ገብረ ጉንዳን ምን በል ሂድ፣ መንገዷን ምን በል ተመልከት፣ ጠቢብም ሁን። አለቃና አዛዥ ገዢም ሳይኖራት መብሏን በበጋ ምን ትላለች? ታሰናዳለች። መኖዋንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ። ትተኛ ዘንድ ጥቂትም እጅን ምን ትላለህ? ታጥፋለህ። እንግዲህ ድህነት እንደ ወንበዴ ችጋርም ሰይፍ እንደታጠቀ ሰው ምን ያደርግብሃል? ይመጣብሃል። እዚህ ጋር ሰለሞን እኮ የሚገርም ነገር እዚህ ጋር ለስልጠና ውሰድ እያለ አይደለ? ስልጠና ውሰድ ያለው ግን ወዴት ነው? ጉንዳን ተራጋ ሄደ ማለት ነው። ሰውን የሚያክል ሰው ከጉንዳን መማር ፌር ነው? ገብቷቸዋል? በጣም እኮ ነው የሚከብደው። በእግዚአብሔር መልክና በእግዚአብሔር አምሳል የተፈጠረ ሰው በእግዚአብሔር መልክና በእግዚአብሔር አምሳል ከተፈጠረ ሰው መማር ሲገባው ሰው ግን ከምን ሲማር ሂድ ተባለ? ወደ ትምህርት ቤት ወደ ጉንዳን ኑሮ ሂድ ተባለ። ሰው የሰው ልጅ እኛ ማለት ነው። ምክንያቱም ምን ስለበዛ ነው? በሰው ህይወት ላይ እንቅልፍና ድንዛዜ ስለበዛ ነው። በነገራችን ላይ በጣም በእንቅልፍና በአዚም በድንዛዜ የተመታ ሰው ያው ከትልቅ ነገር መማር አይችልም። ሊማር ከትልቅ ነገር ተማር ቢባል ዩኒቨርሲቲ ገብተህ ተማር እንደማለት ነው። ይከብደዋል፣ አይችልም። ስለዚህ እግዚአብሔር ከኬጂ ነው ምን የሚለው ከጉንዳን ያስተምሯል። ወደ ጉንዳን ሂድ ነው የተባለው። በጌታ በኢየሱስ አድገን ባደገ ነገር ያስተምረን። አሜን። ነቅተን በነቃ ነገር ያስተምረን። አሜን። በትንሽ ነገር ከመማር እግዚአብሔር ይጠብቀን። አሜን። እግዚአብሔር ይታደገን። አሜን። ስለዚህ በእንቅልፍ ብዛት ውስጥ መሆን ራሱ ትምህርቱ ራሱ ያንስብናል። ግን የግዴታ ሊገባን የሚችለው ግን በዛ። የሚገርመው መጽሐፍ ቅዱሳችን ሲያወራ አንተ ታካች ወደ ገብረ ጉንዳን ምንድን ነው የተባለው? ሂድ ነው የተባለው። በቃ ሻንጣን ምንን ሸክፈ ምን በል ሂድ። ይሄ ብቻ እኮ አይደለም፣ መንገዷን ደግሞ ምን በል አይገርምም? ተመልከት። ይሄ ምንን የሚጠይቅ ነው? ምክንያቱም ይሄ በጣም የሚተኛ የሚጨፍን አይን ግዴታ ምን መባል አለበት? ተመልከት መባል አለበት። ምክንያቱም እኛ በጣም የምንጨፍን ከሆነ ብዙ ነገር ያመልጠናል። ብዙ ልንማርበት ልንነቃበት የምንችልበትን ነገር ያጣነው ተኝተን። ስለዚህ ተመልከት ተባለ። ምኗን ነው ተመልከት የተባለው? የሚገርመው ጉንዳን እኮ ሁልጊዜ ረግጠ ነው የምንሄደው ነገር አይደለ? ግን ጉንዳን አቅምና ጉልበት ያላት መቼ ነው? እንቅልፍ አቅም ማነው? ጉንዳን በጣም አቅም የሚኖራት መቼ ነው? ወዳጆቼ የተኛለት ነው። አሜን ነው። የተኛለታ ታጣድፈናለች። እጃችን ሊደርስበት በማይችልበት ቦታ ላይ ተሰንቅራ ገብታችኋል። የእርዳታ ያለ ታስጨፍረናለች። ደህና አድርጋ ማለት ታስጨወናለች። ትንሽ ጉንዳን እኮ ነች። የሚገርም ግን በምንድን እንዴት ግራው እንዳገኘች ብለን ብለን እኛ ምን ብለናል? ተኝተናል። ስለተኛ
የጉንዳን ራት እንሆናለን። አንዳንድ ጊዜ እነዚህ ጥቃቅን መናፍስቶች እኮ ጥቃቅን ቀበሮ ምን ብላችሁ ያዙልኝ አጥምዳችሁ ያዙልኝ እኮ ተብሏል። አጥምዶ የሚይዘው ማን ነው? በነገራችን ላይ ሚዳቆ ምንድናት? ፈጣን ናት አይደል? ወፍም ምንድናት? ፈጣን ናት። ስለዚህ ሚዳቆ የሚያጠምድ ምን አይነት ሰው መሆን አለበት? ወፍም ደግሞ የሚያጠምድ ምን አይነት ሰው መሆን አለበት? አሳ ራሱ የሚያጠምድ ሰው ምን አይነት ሰው መሆን አለበት? እንዴ የአሳ ባለሙያ መሆን ይጠበቅባል አሳ ለመያዝ። ሚዳቆም ደግሞ ለመያዝ ምን መሆን አለብን? እኛ ከሚዳቆ በላይ በማይንዳችን በጣም የነቃን መሆን አለብን። ሚዳቆን የሚመጥን ወይም ደግሞ ከሚዳቆ በላይ የሆነ አእምሮና ፍጥነት ንቃት እኛ ጋር ካለ ሚዳቆን እንይዛታለን። ወፍን የሚያዝ የሚችለው ከወፍ በላይ የነቃ ሰው። ልክ እንደዚሁ በእኔና በእናንተ ህይወት ላይ የሚሆነው ነገር ይሄ ነው። በእኛ ላይ ብዙ የነቃ ያጋንንት አሰራር አለ። ነቅቶ የሚጠብቅ አጋንንት፣ እማይተኛ እንቅልፍ የማያውቀው መናፍስት እንቅልፍ አያውቃቸው። የቱንም ያህል እንቅልፍ አይወቃቸው። ነገር ግን ከኛ የሚጠበቀው ስለነሱ አለመተኛት አይደለም። ከኛ የሚጠበቀው ስለኛ መንቃት ነው። አሜን ነው። እነሱ ጉዳያችን ሆነው አይደለም። መንቃት ግን የህይወታችን ውሳኔ ይሁን። አሜን ነው። መንቃት የህይወታችን ምን ይሁን ነው? ውሳኔና አቋም። ስለዚህ ምንተኛ ከሆነ የጉንዳን ራት ወይም የጉንዳን በቃ ይኸው የሚገርማችሁ ነገር ድምፃዊ ነው የሚያደርጉ እነዚህ ጉንዳኖች ድምፃዊ። አሜን ነው። ጮሆ የማያውቅ ሁሉ ምን ይላል? እግዚአብሔር በመንፈስ ቅዱስ እየወረደበት አፉን የሚዘጋ ሁሉ ጉንዳን ሲነካውን ምን ይላል? ምን ነው ለእግዚአብሔር መንፈስ በጮህ ምን ነው ለእሳቱ በጮህ ምን ነው ለእግዚአብሔር አብሮነት በጮህ። ብዙዎቻችን እኮ በጮህ ተባርከናል። ለእግዚአብሔር ነገር ግን የምንዘጋ ነን። መከራ ያጮህናል። የሚገርም ነገር እኮ ልንጨውለት የተገባው ትልቁ እግዚአብሔር ነው። አሜን ነው ወይ? ለጌታ መንፈስ መጨው ይሆንልን። ጉንዳን ቆንጥቆን ወይ ከማለት እግዚአብሔር ነክቶን ሐሴት ማድረግ። እስቲ አሜን በሉ። እስቲ አሜን በሉ። በጣም ጽድት ያለ ጸባይኛ ሰው ጉንዳን ሲቆነጥጠው እኮ ይጮሃል። ጌታ ሲነካው ግን ምን ይላል? ምን ይላል? እግዚአብሔር በእውነት ከሁላችን ያርቀው። አሜን። በቃ ምንጫወው ለጌታ ይሁን። አሜን። ምላሽ የምንሰጠው ለጌታ ይሁን። አሜን። ለሚነካን ጌታ ሃሌሉያ። አሜን። መጽሐፉ ሲናገር ምንድነው የሚለው? በጣም የገረመኝ አለቃም የላትም አዛዥም የላትም። ይቺ ገብረ ጉንዳን አለቃ የላትም አዛዥ የላትም። በሌላ አነጋገር ይቺ ጉንዳን በራሷ ላይ ራሷ አለቃም ገዢም ናት። አሜን ነው። በጌታ በኢየሱስ ስም እግዚአብሔር በእኛ ላይ አለቃ ያርገን። አሜን አሜን በሉ። አሜን። እግዚአብሔር በእኛ ላይ አለቃ ያርገን። አሜን። ይሄ ቀላል ነገር እኮ ይሄ እኮ ያመራር መንፈስ ነው። የእግዚአብሔር ፈቃዱ እኮ ሁል ጊዜ በእኛ ላይ ሰንበዲ እንዲሾምብን አይደለም እኮ ለራሳችን በዲሲፕሊን እንድንኖር እግዚአብሔር ይፈልጋል። አዩኝ አላዩኝ ክርስትና አይሰራም። አገልጋይ አየኝ አላየኝ፣ ሰዎች አዩኝ አላዩኝ፣ በስራ ቦታ ቢሆን፣ በክርስትና ቢሆን፣ በጸሎት ቤት ቢሆን። አንዳንድ ሰው በጸሎት የሚተጋው የጸሎት ሰዎችን ሲያዩ ነው። በቤተ ክርስቲያን ጉዳይ ላይ የሚተጉት የቤተ ክርስቲያንን ነገር እያዩ ነው። ግን የሚገርማችሁ ነገር ማንም ሳያዘን በራሳችን ላይ ራሳችንን ከእግዚአብሔር ጋር ተባብረን ራሳችንን የምናዝ ያድርገን እግዚአብሔር። አሜን አሜን ነው ወይ? ሁሌ ሰዎች አያስተምሩ። እቺ ገብረ ጉንዳን ያለ አለቃ ነው የምትኖረው። ግን በምን? በዲሲፕሊን በስርዓት። እግዚአብሔር ህይወቶቻችንን በስርዓት ይባርከው። አሜን። ይሄ እንቅልፍ ያጠቃው ሰው ግን ጥቂት ይተኛና ደግሞ ምን ይላል? ይነሳል፣ ይነቃል። ደግሞ ተመልሶ ምን ይላል? ምን ይላል? በቃ ይሄ አፕ ኤንድ ዳውን የሆነ ላይፍ ማለት ነው። ስርዓት የሌለው ህይወት ማለት ነው። ስለዚህ መጽሐፍ ቅዱሳችን ሲያወራ በተለይ አለቃም ገዢም ሳይኖራት ይልና በጣም የሚገርመው ቁጥር 8 ላይ መብሏን በበጋ ምን ትላለች?
ታሰናዳለች መኗን ደግሞ በመከር ምን ትላለች ይኸውላችሁ ሲዝኗን ታውቃለች እቺ ምን ጉንዳን ሲዝንን አንደርስታንድ ታደርጋለች ጊዜውን ዘመኑን ምን ትላለች ታውቃለች ጊዜውን ዘመኑን ስለምታውቅ ዝም ብላ አትኖርም የመከራ ዘመን ከፊቷ እንዳለ ታውቃለች በመከራው ዘመን ላለመሸነፍ ማለት ነው የበጋውን ዘመን ትጠቀምበታለች ምኗን በመሰብሰብ መኗን አንድ ነገር ልንገራችሁ ከፊት ለፊታችን የሚመጡ ነገሮች በሙሉ የሚገርማችሁ ነገር መልካም ነገር ላይመጣ ይችላል መልካምም ነገር ሊመጣ ይችላል ባይዘዌ ሰው የሚጠፋው ክፉ ነገር ስለመጣ ብቻ አይደለም መልካምም ነገር መጥቶ የሚጠፋ ሰው አለ አሁን ይኸውላችሁ ከፊታችን ስለሚመጣው ክፉ ነገር ብቻ ሳይሆን ስለሚመጣው መልካም ነገር ብቻ ሳይሆን ከኛ የሚጠበቀው በአሁን ህይወቶቻችን ላይ መኗችንን እንሰብስብ በሌላ አነጋገር የእግዚአብሔርን ቃል እንሰብስብ አሜን ነው ወይ የእግዚአብሔርን ቃል ዝም ብለን ምናጠራቀም ከሆነ ምናስብ ከሆነ ለእግዚአብሔር ቃል ልብ የሚኖረን ከሆነ የትኛውንም ዘመን የምንኖረው ከመጣበት አኳያ ሳይሆን ከበላ ነው ከእግዚአብሔር ቃል አኳያ ነው ዘመንን ተርጉመን የምንኖረው አሜን ነው ወይ አሜን ይሄ ነው በቃ እውነተኛው ክርስትና በቃ አስቀድሞ እግዚአብሔር በሰጠን ጊዜ የእግዚአብሔርን ነገር ያመነጀክን እየበላን በእግዚአብሔር ቃል እየታጠቅን የሆነ መልካም ዘመን ሲመጣ ያንን መልካም ዘመን ከበላ ነው ከእግዚአብሔር ቃል አኳያ ነው ያንንም ክፉን ዘመን ደግሞ ከበላ ነው ከእግዚአብሔር ቃል የእግዚአብሔር ቃል እኛን ከለወጠበት አቅጣጫ ዘመናቶችን ሁሉ እናልፋቸዋለን በቃ የሆነ ከፍታውም አያስደንቀንም የከፍታም ዘመን አያስደንቀንም የውርደትም ዘመን አያስደንቀንም የሚያስደንቀው ቃሉ ብቻ ነው አሜን ነው ወይ የሚያስደንቀው ድምፁ ብቻ ነው ዘመን የሚያጠፋው ብዙ ሰው አለ ምቾት የሚያጠፋው ሰው አለ መከራም የሚያጠፋው ሰው አለ ለሐዋርያው ጳውሎስ የሚገርማችሁ ነገር በቃ በእግዚአብሔር ህልውና ፊት ሳይለወጡ የኖሩት ኢየሱስ ስለገባቸው አሜን ነው ስለዚህ የትኛውም ዘመን ብርቅ የማይሆንበት ዘመን ሲመጣ የማይፈራ የማይደነግጥ ማን ነው ብለን ብንል በእግዚአብሔር ቃል የልቡን ሚዛን የጠበቀ ሰው አሜን ነው ስለዚህ እቺ መብሏን በበጋ ታሰናዳለች መኗንም በመከር ትሰበስባለች ከዛ መጽሐፉ አንተ ታካች እስከ መቼ ምን ትላለህ እዚህ ጋር እኮ መሮት ነው የሚያው ታውቃላችሁ አይደለ መሮት ነው የሚያው እስከ መቼ ትተኛለህ እሺ የተወሰነ ጊዜ ምን አልክ ተኛ ምንም አይደለም ግን መተኛት የህይወት ዘይቤ ለምን ይሆናል ሲያጠገባችሁ ጋር ያለው ሰው መተኛት ላይፍ ስታይል አይደለም ያወራው ያለው በመንፈሳዊ ቋንቋ በመንፈሳዊ ቋንቋ እንድትረዱት በቃ አሜን ነው እስከ መቼ ትተኛለህ መጽሐፉ ደግሞ እስከ መቼ ትተኛለህ ይልና በጣም የሚገርመው ነገር ከእንቅልፍስ መቼ ትነሳለህ ትንሽ አከብደም ከእንቅልፍ መቼ ቀስቃሽ እኮ አጣህ ቢቀሰቅሱት ራሱ ምን ይላል ለአንድ ሰዓት የተኛ ይመስላል ሰው የ12 ሰዓት ገብቷችኋል እስከ መቼ ነው የምትነሳው መኝታ ማቆሚያ የለውም ወይ አንዳንዱ ታውቃላችሁ የሚነቃው ጎርፍ ሲወስደው ከባድ ነው አይደል ጎርፍ ምን ሲለው ሲወስደው ከወንዝ ጋር ሲቀላቀል ነው የሚነቃው ግን በነቃበት ቅስፈት ግን የሚያሸልብበት ማለት አንዳንዴ ልክ እንደዚሁ ይሄ መንፈሳዊ ጎርፎች አሉ እነዛ ነገሮች ሲመጡ ምን የሚል ሚነቃ በጊዜ መንቃት ይሆናል እስከ መቼ ስትነሳለህ ስለዚህ ከዛ ጥቂት ትተኛለህ ጥቂት ታንቀላፋለህ ትተኛ ዘንድ ጥቂትም እጅህን ትላለህ ታጥፋለህ ከተነሳም በኋላ ቋንቋው መኝታው ላይ ከተነሳ በኋላ እንደገና በተቀመጠበት እጁን አጣጥፎ ምን ይላል ነው ከዛ መጽሐፍ ቅዱስ እንግዲህ ድህነት እንደምን ለድህነት ምንድነው የሰጠው እዚህ ጋር አለ ድህነትን ስብና አደረገው አለ ድህነት እንደምን አለ እንደውም በጌታ በኢየሱስ ክርስቶስ በነገራችን ላይ ድህነት መንፈስ ነው እዚህ ድህነት መንፈስ ነው ድህነት መንፈስ ነው እና ያው እስከ ጥጋ ተተርጉሙት በስሱም ተርጉሙት
ግን የሚገርማችሁ ይሄ የድህነት ወንበዴ መንፈስ ግን የሚያገኘው ማንን ነው የሚያገኘው? የተኛውን ያልተኛውንስ የነቃውማ ኦልሬዲ ድህነትን ይሰብራል። አሜን ነው። ጉስቁልናን ይሰብራል። አሜን ነው። በነገር ሁሉ እግዚአብሔር መንቃትን ይስጠን። መጽሐፍ ቅዱሳችን ምሳሌ 23 ከ20 እስከ 23 ላይ እንደዚህ ይላል። 23 ከ20 እስከ 23 ላይ የወይን ጠጅ ከሚጠጡት ጋር አትቀመጥ፣ ለስጋ ከሚሳሱት ጋር ስካርና ሆዳም ይደህያሉና የእንቅልፍ ብዛት የተቦጫጨቀ ጨርቅ ያስለብሳል። የወለደህን አባትህን ስማ፣ እናትህን ባረጀች ጊዜ ምን አትበላል? አትናቃት። እውነትን ግዛት አትሽጣት፣ ጥበብን ተግዛጽንም ማስተዋልን የሚላል። እዚህ ጋር የወይን ጠጅ ከሚጠጡት ጋር አትቀመጥ የሚለው ሐሳብ እኮ የሚገርማችሁ ነገር ብዙ ጊዜ የወይን ጠጅ ቤት የሚገኙ ምን አይነት ሰዎች ናቸው? ከሰሩ የሚሰሩት ለሚጠጡት ገብቷቸዋል። ለሚጠጡት ነገር ነው የሚጠጡት። ጥቂት ይሰሩና ብዙ ግን ምን ይላሉ? እዚህ ጋር በምሳሌ እያወራ ነው እና የወይን ጠጅ ከሚጠጡት ጋር ምን አትበል ይላል። አትቀመጥ። ሚናህን ምን በል ለይ ነው የሚለው። በሌላ አነጋገር በተቻለን አቅም ማለት ነው። በመንፈሳዊ ድንዛዜ በመንፈሳዊ እንቅልፍ ከተመታ ሰው ጋር የሚያዘወትር ሰው ካዘወተረበት ሰውዬ በእንቅልፍ መንፈስ መባረኩ አይቀርም። እግዚአብሔር ምሕረትን ያገለልን። ገብቷችኋል? ግልጽ ነው። ከማን ጋር ነው እየዋለን ያለ ነው? ከጠቢብ ጋር የሚሄድ ምን ይሆናል? ጠቢብ ነው የሚሆነው ነው የሚለው መጽሐፍ ቅዱስ። ከነቃ ሰው ጋር የሚውል ሰው ምን ይሆናል? የነቃ ይሆናል። በሌላ አነጋገር በዙሪያችን በውስጣቸው የደነዘዙ የተኙ ያንቀላፉ የሉም እያልኩ አይደለም። ለነሱ እርዳታ ያስፈልጋቸዋል። ኢቭን ወደ እነሱ የምንሄደው እነሱን ለመለኮስ ለማንቃት ያው ምናችንን እየጠበቅን ራሳችንን እየጠበቅን ማለት ነው። ነገሩ ከከፋ ለወጣው ራስን ምን በል አይደል። የሆነ ጊዜ ለወንጌል ስርጭት ድሮ ነው በሄድንበት ጊዜ ላይ ሌሊት ላይ ነውና ከብዙ ጓደኞቼ ጋራ ወንጌል ለመስበክ ወተን ነበርና ወደ ኢትዮጵያ ሆቴል አካባቢ ይመስልኛል። በጣም የቆየ ታሪክ ነው እና ሌሊት ላይ ወንጌል በጣም እንሰብክ ነበር እና እየሰበክን በሆነ አጋጣሚ የሆነ ዋሻ ውስጥ አይነት ነገር እየገባን ስንሰብክ በጌታ በኢየሱስ ክርስቶስ ያጥያት አይነት አየደስ እና በጣም የሚገርመኝ ነገር በጣም የሚዘገንን ነገር ማለት። ስለዚህ ከመካከላችን ወንጌል ስንሰብክ ከነበረን አንድ ጓደኛችን ነገሩ ከአእምሮ በላይ ስለሆነበት አንድ ቃል ተናገረ። ወገኖቼ ወይ ሎጦ የራስን አድን እዚህ ጋር ነው አለና እየሮጠ እኛም ከሱ ጋር ተያይዘን እውነትህን ነው ራስን ማዳን እዚህ ጋር ነው ብለን ምን አለ ሸሽን። ምክንያቱም እዛ ጋር የምንሰብክበት ሳይሆን የምንሰበክበት ጨው ዋልት ቀዳው የተወረደች ብዙ ምስክርነቶች አሉ በህይወቴ የማቀው በጣም ብዙ ምስክርነት። አንድ ወንድማችን በጣም የሚገርም ስንትና ስንት ሰዎችን አለፈ ወንጌል ስንሰብክ ማለት ስንትና ስንት ሰዎችን አልፎ የምታምር ሴት ጋር ሲደርስ አይ ለዚህማ ወንጌል ይሰብካል ሙስሊም ይባላል አይደል? ከዛ በኋላ በሚገርማችሁ መንገድ እየሰበካት at the final time እሷ ሰብካ አሰምተችው ወሰደችው። እኛም ማጣ ነው ማለት መጀመሪያውንም ምን አይደለም ምክንያቱም ነበራ ገብቷቻል። ምክንያቱም ወንጌል ስንሰብክ መልክ እያየን ነው ዘር እያየን ነው እንዴ ወንጌል ለሁሉ ምን የሚል ነው መልክ እየመረጥን አይደለም። የኛን ፍላጎት ለማሟላት ብለን የምንሰብከው ወንጌል የለም። ስለዚህ መርጦ የምታምረዋ ጋር ሲደርስ ያቺ የምታምረዋ እሷ ጋር የክፉ ወንጌል ስለነበረ ሸፍና በመረቧ ይዛው ሄደች። ወንድማችን እስከ ወደኛ ላይ እናገኘው ማለት ነው።
በቃ በኮንቴክስታችን ይሄ ነው። ገብቷችኋል? በምን ውስጥ ሆኖ ማለት ነው? በባለመንቃት ውስጥ ሆኖ በስጋ ውስጥ ሆኖ የእግዚአብሔር ነገር መስራት የሚባል ነገር የለም። በመሰረቱ የእግዚአብሔር ስራ የምንሰራው በጋለ የመንፈስ ሁኔታ ነው። አሜን ነው፣ አሜን ነው። ስለዚህ እዚህ ጋር ያነሳው ሐሳብ ምንድነው? የወይን ጠጅ ከሚጠጣ ጋር ምን አትበል ነው፣ አትቀመጥ። ለስጋ ከሚሳሱ ጋር ወይም ሁሌ ስጋዊ ነገር ምን ከሚሉ ጋር ከሚያወሩ ጋር። አንዳንዴ እኮ ታውቃላችሁ አይደለ? ሁሌ ስለ ስጋዊ የሚያወራ ሰው እኛን ራሱ ምን ያደርገናል? ምን ያደርገናል? መንፈሳዊ ነው የሚያደርገን፣ ስጋዊ ነው የሚያደርገን። የሚገርማችሁ ነገር በጌታ በኢየሱስ ስም እግዚአብሔር የመንፈስን ዓለም በሚያወሩ ሰዎች ይባርካችሁ። አሜን። እናንተም በዚህ መንፈስ እግዚአብሔር ይባርካችሁ። አሜን። ሁሌ የመንፈስን ዓለም የሚያሸቱን የእግዚአብሔር ነገር እንዲሸተን የሚያደርጉን ነገር ወገኖችን እግዚአብሔር በዚህ ይባርከን። እኛም ደግሞ መልእክተኛ ነን። ወደ እነዛ ሰዎች ስንሄድ ደግሞ ለመለወጥ እንጂ ለመለወጥ ብለን አይደለም። አሜን ነው። ምክንያቱም እኛ ያለምን ስለሆነ ብርሃን ስለሆነ ሁሌ ከተቀጣጠለ ሰው ጋር እንኖራለን አይደለም። የመቀጣጠላችን ዓላማ ወዳልተቀጣጠለው ቦታ ሄደን ለማቀጣጠል እንደሆነ አውቃለሁ፣ ይገባኛል። ግን ይህንን ስናደርግ ግን በትክክል በነቃ መንፈስ አሜን። ስለዚህ መጽሐፉ ቁጥር 21 ላይ ሲያወራ ስካርና ሆዳ ምን ይላሉ? ይደህያሉ። ባይደህዩ ነበር የሚገርም። ምክንያቱም ምን ብዙ መቀመጥ ስላለ። ስለዚህ መጽሐፉ 22 ላይ እንደመፍትሄ ያስቀምጠው የወለደህን አባትህን ምን በል። ባለፈው እሺን እንደሰበከ ሽማግሌዎች ነበሩና ማለት ነው። ስለ ሽማግሌ አውርቶናል። ሽማግሌ ማለት በእግዚአብሔር ነገር ምን ያደረጉ ማቹር ያደረጉ የበሰሉ። እዚህ ጋር መጽሐፍ ቅዱሳችን ለመንቃት ይረዱሃል እነማ ቢባል የወለደህ ምን አባት። አንዳንዴ በመንፈሳዊ ነገር ማቹር ያደረጉ ሰዎች ይረዱናል። አሜን ነው። መጽሐፍ ቅዱሳችን ሌላ አንድ ሐሳብ ላንሳላችሁ እና መልእክቴን ልቋጨው። ቶሎ ሁለት ሐሳቦችን ላንሳና ልጨርስ። ምሳሌ 20 ከ12 እስከ 13 ላይ የሚሰማ ጆሮንና የሚያይ ዓይንን ሁለቱን እግዚአብሔር ምን አደረጋቸው? ፈጠራቸው። እግዚአብሔር ምንና ምንን ፈጠረ ነው የሚለው? ምሳሌ 20 ከ12 እስከ 13 የሚሰማ ምን ጆሮ፣ ከዛስ የሚያይ ምን ሁለቱን እግዚአብሔር ምን አደረገ? ከዛ 13 ደሃ እንዳትሆን እንቅልፍ አትውደድ፣ ዓይንን ክፈት እንጀራ ትጠግባለህ። በጣም እኮ አሜዚንግ። እዚህ ጋር እየተናገረ ያለው እግዚአብሔር ሁለት መሰረታዊ ነገሮችን ፈጥሯል እያለ ያለው ምንድነው? እግዚአብሔር የፈጠረውን ነገር በአግባቡ ተጠቀምበት እያለ ተጠቀምበት። እግዚአብሔር ዓይንን ፈጥሮላል፣ እይበት። እግዚአብሔር ጆሮን ፈጥሮላል፣ የሱን ነገር ምን በልበት፣ ስማበት። ምክንያቱም የዓይናችን የጆሮአችን ባለቤት እግዚአብሔር ነው፣ የሚሰማው እሱ ነው። እግዚአብሔር ጆሮን ሲፈጥርልን እኮ እሱን እንድንሰማበት ብሎ ነው በዋናነት ጆሮን የፈጠረልን ማለት ነው። እግዚአብሔር ዓይንንም የሰራልን የሱን ነገር እንድናይበት ነው። አሜን ነው ወይ? በእሱን እንድንሰማበት፣ እሱን እንድናይበት፣ ከዛ እንደሱ ሐሳብ ያለውን እንድንሰማበት። ከዛ መጽሐፉ ደሃ እንዳትሆን እንቅልፍን ምን አትበል አትውደድ። ከዛ ደግሞ ዓይንህን ምን በለው ክፈተው። እንጀራ ምን ትላለህ? እስቲ አጠገባችሁ ጋር ያለው እባክህ ዓይንህን ክፈት እንጀራ ብላ። ኢየሱስ ክርስቶስ ጌታ። አጋር ውሃ የጠጣችሁ መቼ ነው? ልጇንም እርሷም ውሃ ጠጥታ ከዛ ምድረ በዳ የወጣችሁ መቼ ነው? ዓይኗ ሲከፈት ነው። በጌታ በኢየሱስም ዛሬ የዚህ ቤት ዓይኖች ይከፈቱ። አሜን። ድህነት ያለው በዓይን አለመከፈት ውስጥ ነው። በዓይን መከፈት ውስጥ ባለጠግነት አለ። አሜን ነው። በአገልግሎት ቢባል፣ በኑሮ ቢባል፣ በብዙ ነገር ቢባል እግዚአብሔር ባለጠግነትን ሰጥቶናል። እኛን የሚያስፈራ ባዶነት እግዚአብሔርን አያስፈራው። እንዳውም እኛ ባዶ በምንለው ውስጥ ባለጠግነት አለ። አሜን ነው። ለውጥ አለ። ስለዚህ ዓይንህን ምን በለዋል? ክፈተው እንጀራ ምን ትላለህ? ሃሌሉያ።
እኔ አንድ በጣም የገረመኝ